የሐናም መዝሙር ሳትዘምሩ ይሄን ምድር አትሰናበቱ። አትታበዩ፣ በኩራትም አትናገሩ። ጠላቴ ማቅ ለበሰ አከበረኝ ጌታ ሳትሉ እመኚ። ልጅ ሳትወልጂ ከዘገየሽ እግዚአብሔር እያሰበልሽ ነው። ቅመም የሆነች ልጅ ነው የምትወልጂው። ልጅ ሳትወልድ ከዘገየ ብዙ ቦታ ሞክረህ የሆነ እቤት ያለ ያልተፈወሰ ህመም ያለበት የሆነ ጉዳይ ጥያቄ አለ። እጅን ለመጽሐፍ የሚወጣው ሚራክል ሂሊንግ በቤት ሀብን ያደርጋል። አንተ መናገር የጀመርክ ቀን ምድር ዝናብን እንደሚሻ የጢብን ዝናብ እንደሚሻ የአፍህን ቃል ዝናብን እንደሚሻ አፋቸውን ከፍተው ነው ቢሰሙ። ለምን የምታወራው ያነበብከውን አይደለም የተፈተንክበትን ስለሆነ። አንዳንድ ሰዎች ማዕረግ የሌላቸው ስም የሌላቸው ፕሌን ውስጥ አገኛቸው፣ መኪና ውስጥ አገኛቸው፣ ማውራት ሲጀምሩ ማልቀስን የምትጀምረው። የምድረ በዳው እረኛ የሚለውን መጽሐፍ አንብበው ከሆነ ወደ ሐረር ለአገልግሎት እየሄድኩኝ መጽሐፉን እያነበብኩትኝ በእምባዬ የመጽሐፉ ገጽ ሲበላሽን ያየሁት ገብቷል። የአንዳንድ ሰዎች ቴስቲሞኒ አጥንትን ሰርስሮ የሚገባው ካነበቡት ሳይሆን ከኖሩት ስለሚናገሩ ነው። ለ10 ዓመት ገለባ ነገር ከሚናገር እግዚአብሔር አምላክ ለ10 ደቂቃ የትውልድን ጥያቄና እንቆቅልሽ ቢፈታ ምስክርነት አፍ ላይ ቁጭ አደረግልህ። እንዲህም ነበር እንዴት እላለሁ። መስማትን ሰምቼ ነበር፣ አሁን ግን አይኔ አየች። ለካ ያስጨነከኝ ለመልካም ሆነልኝ። የዘገየኸው ለመልካም ሆነልኝ። የኔ ያልኩትን የቀማኸኝ ለካም ለሚበልጠው ነገር አስበኸኝ ነው። እግዚአብሔር አምላክ በሕይወታችሁ የሚዘገየው እናንተን የማሰቃየት በእናንተ ሕይወት ላይ የመቀለድ ፕሮግራም ኖሮት አይደለም። ዓላማውን የመፈጸም በተለይ ወዮ አባት አረጋለሁ ያለ ቀን አሚን ያልክ ቀን ነገር እንደተበላሸው ቁቁ ታወቅ። እናት አረግሻለሁ አባት አረጋለሁ ለብዙ ትውልድ ዋስ አሜን ምናምን ብለህ አሁን ቢሆን ኖሮ እኔ አሚን አልልም። ሰራባለሁ ገለጥባለሁ የሆነ ነገር አርክባለሁ ብሎ ሲል አሁን ቢሆን እኔ አሚን አልልም። ቀብቻለሁ ብሎ ሲል የተቀባ ሰው የሚያልፍበትን መንገድ ብታቅ ኖሮ እየተደማመጠን ትል ነበር። አንዳንድ ጊዜ ቁጭ ብዬ እያጠናሁም እያሰብኩም እንደዚህ ይላለሁ። አይ አሚን ያልኩ ቀን ነው ነገር የተበላሸው። አንተ ብቻ አገር የምታበላ አረጋለሁ ይላል። ከዛ አንተስ አሜን ብለህ አገር የሚያበላ ሰው የሚያልፍበትን መንገድ አታውቅም። ልክ ገበሬ ስንዴውን በመንሽ ለንፋስ እንደሚሰጠው እያነሳ ወደ ላይ እያነሳ ወደ ላይ በቃ በዚህም በዛም እንደ ንግስ ከበሮ ሲጠፈጥፉ ከበሮ ድምፁ የሚስተካከለው ፀሐይ ሲመታው እንደሆነ በደንብ አድርገው ሰዎች ሲቀጠቅጡ ነገር ሁሉ ይስተካከል። ነገር ሲዘገይብህ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ወደ ላይም አትመልከት፣ ወደ ሰውም ወደ ውስጥ ነው መመልከት ያለብህ። ልብህ ጋር ማየት አለብህ። ልብህ ጋር ቼክ ማድረግ አለብህ። ሰይጣን ጋር፣ ጎረቤት ጋር፣ ሰዎች ጋር ቼክ እንደምታደርገው ሁሉ ልብህ ጋር ቼክ ማድረግ አለብህ። አንዱና ዋነኛው መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር ልባችን ላይ መስራት ስለሚፈልግ ነው። ወዳጆቼ እግዚአብሔር የሚሰራው በሰው ጭንቅላት አይደለም፣ በሰው ልብ ነው። ዳዊትን አለው እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት አለ። ፈልጎት አይደለም፣ ጠፍቶበት አይደለም። አሸዋ በፊቱ የተቆጠረ ነው። ከዋክብትን በስም ያውቃቸዋል። አገኘሁት ማለት እግዚአብሔር አምላክ የሚረካበት ልብ እንዳለው፣ ጠላቶቹን በምቹ ስፍራ አግኝቶ በሰላም የሚሸኝ እንደ ዳዊት አለው ያለ እንደ ልቤ ነው አለ። እግዚአብሔር በሰው ሕይወት የሚሰራው በጭንቅላቱ ወይም በገንዘብ በኪሱ ሳይሆን በነፍሱ ነው። የእግዚአብሔር ገንዘብ የእግዚአብሔር ከረንሲ የሰው ልብ ነው። ብዙ መጽሐፍ ልታነብ ትችላለህ። አዋቂ ልትሆን ትችላለህ። ትልልቅ ዩኒቨርሲቲዎች ተመረቀ ሊሆን ይችላል። ግን ልብህ ውስጥ ቅንነት
ከሌለ፣ የዋህነት ከሌለ፣ ደግነት ከሌለ፣ ርህራሄ ኮምፓሽን ከሌለ እግዚአብሔር አምላክ ነገሩን ሆልድ ያደርገዋል። መራገፍ ያለበት እስኪራገፍ፣ መቀየር ያለበት እስኪቀየር፣ መነቀል ያለበት እስኪነቀል ሆልድ ያደርገዋል። በዚህ አመልህ ጭራሽ ገንዘብ ብታገኝ አታኖራቸው። በዚህ ልብህ ጭራሽ ቢከፈትልህ፣ በዚህ ሁኔታ ጭራሽ ስልጣን ቢሰጥህ ትጨርሳቸዋለህ።